አብረን የምንካፈልበት ሐሳብ በልቤ የተቀመጠ በዚህ ሙቀት ውስጥ እንዴት እንደሚተላለፍ ባላቅም ትልቅ ክብደት ያለው ሐሳብ ነው። እግዚአብሔር ይመስገን። የማርቆስ ወንጌል ምዕራፍ 11 ከ12 ቁጥር 12 ላይ ያለው ሐሳብ እናያለን። ማርቆስን ታልኩኝ ምዕራፍ 11 ከቁጥር 12 ጀምሮ በጌታ በኢየሱስ ክርስቶስ ስም አነብልናለሁ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት ይላል። ደግሞ አለው በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። እንጸልይ። ሁላችንም ይሄን ቃል እግዚአብሔር እንዲባርክ፣ በዚህ ቃል ውስጥ ያለው ሐሳብ፣ በዚህ ቃል ውስጥ ያለው የእግዚአብሔር ምክር ወደኛ የእግዚአብሔር ጸጋ፣ በዚህ ቃል ውስጥ ያለው ጸጋ እንዲተላለፍ እንዲገባን አእምሮአችንን እንዲከፍት የጥበብ መንፈስ፣ የእውቀት መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእግዚአብሔር መንፈስ፣ እግዚአብሔርን የመፍራት መንፈስ በመካከላችን እንዲፈስ እንጸልያለን። የእግዚአብሔር እርዳታ አየሩን እንድንቋቋም አልፈን እግዚአብሔርን መገናኘት እንድንችል ሳንከለከል በፍጹም ልባችን በፍጹም አእምሮአችን ቶታሊቲያችን ኮንሰንትሬት አድርጎ እግዚአብሔርን ማድመጥ እንዲችል በዚህ ጊዜና በዚህ ሰዓት ውስጥ ያለው የእግዚአብሔር ሐሳብ ወደኛ እንዲመጣ እንጸልያለን። የክብር አባት የጌታችን የኢየሱስ ክርስቶስ አምላክና አባት እኔና ሕዝብህ ወደ ጸጋ ዙፋን ፊት እንቀርባለን ስለ ሁለት ነገሮች። አንድም በሚያስፈልገን ጊዜ የሚረዳንን ጸጋ እንድትሰጠን፣ ደግሞም በደከምንበት በሰነፍንበት በሳትንበት ከፈቃደ ሐሳብ በወጣንበት አቅጣጫ ሁሉ በመንፈሳችን ቢሆን በነፍሳችን በስጋችን ቢሆን በሁለንተናችን አንተን ባሳዘንበት በሚታይም በማይታይም መልኩ በአቲቲዩዱም በተግባርም ለፈጸምናቸው በደሎች ሁሉ ምሕረት እንድታደርግልን በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን ፊት እንቀርባለን። አቤቱ ድካማችንን ሁሉ ይቅር እንድትል፣ በደላችንን ሁሉ ይቅር እንድትል፣ ደግሞም በፊትህ እግዚአብሔር ሆይ አንተን ለማምለክ የሚያስችለን ጸጋ፣ አንተን ለማገልገል እንደ ፈቃድ እንደ ሐሳብ ለመኖር የሚያስችለን አቅም ሁሉ በዚህ ጊዜና ሰዓት በቃል ውስጥ እንዲለቀቅልን፣ የቃል ፍቺ እንዲያበራልን በኢየሱስ ክርስቶስ ስም እንጠይቃለን። በማልጠቅም ባሪያ አንደበት ላይ ሰልጥን፣ በተቀመጡት ላይ ሰልጥን። አየሩ ሁሉ በክርስቶስ ደም የተረጨ ይሁን። በአየር ላይ ያለው አለቃ ፈቃድ እንዳይፈጸም ያንተ ፈቃድ ብቻ በሰማይም በምድርም እንዲሆን ጸለይን በጌታ በኢየሱስ ስም። በጣም አስቸጋሪ የሆነ የሚከብድ የመጽሐፍ ቅዱስ ክፍል ነው። መጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ በማግስቱ ከቢታንያ ሲወጡ ተራበ ይልና ስለ ተራበ ያንን የረሃቡን የሚያስታግስበት ወይም ለረሃቡ የሚሆንን ነገር ይፈልግ ነበር፣ የሚመገበው ምግብ ይፈልግ ነበርና ቅጠልም ያላት በለስ በሩቅ አይቶ ይላል፣ ከሩቅ አይቶ ይላል። እቺ በለስ ቅጠል ያላት በለስ ነች። ከሩቅ አያትና ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ለረሃቡ ማስታገሻ ለረሃቡ መፍትሄ ተሰጠው ዘንድ ታረካው ዘንድ ጌታ ኢየሱስ ክርስቶስ አንዳች ፈልጎ አንዳች ጠብቆ ወደዚች በለስ ፍሬ ለማግኘት ብሎ መጣ እና ነገር ግን የበለስ ወራት አልነበረብና መጥቶ ከቅጠል በቀር ምንም አላገኘባትም ይላል። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት ይላል። ረገማት ማለት ነው፣ ከርስ አድርጋት።
ብዙ ጥያቄዎች ይነሳሉ ይሄንን ቃል በመናይበት ጊዜ ጌታ ኢየሱስ ክርስቶስ ከዚች ፍሬ ወይም ከዚች በለስ ፍሬ ፈለገባት የሚበላ ነገር ፈለገባት ነገር ግን ልትሰጠው አልቻለችም ይላል ልትሰጠው ደግሞ ለምን እንዳልቻለች በግልጽ ተቀምጧል የበለስ ወራት አልነበረምና ይላል ልታስተናግደው ስላልቻለች ለጥያቄው መልስ መስጠት ስላልቻለች ጌታ ኢየሱስ ክርስቶስ ሲረግማት ነው የምንመለከተው ፍሬ ያልተገኘባት ሚስጥር የበለስ ወራት ስላልነበረ ነው ብሎ አስቀምጧል ለበለስ ደግሞ ወራትን ጊዜያትን የሰጠሱ ነው ለነገር ሁሉ ጊዜ አለው ወቅት አለው ብሎ ለነገሮች ሁሉ ወቅትን የደነገገ ስርዓትን የደነገገ ለመውለድ ጊዜን የሰጠ ለማፍራት ጊዜ የሰጠ ለመዝራት ጊዜን የሰጠ ለመዝራት ለማጨድ ጊዜን የሰጠ ሁሉም በሱ አሳይን አፖይንት ባደረገው የጊዜ ቀመር ውስጥ እንዲቀሳቀስ የጊዜን ስርዓት ያደረገ ፈጣሪ እና ያለ ወራቷ ያለ ወቅቷ ያለ ጊዜዋ ልሰጥ ከማትችለው በለስ ፍሬ መጠበቁ አግባብ ነው ወይ የሚል ጥያቄ ያስነሳል ምን አጠፋች ወራቷ ስላልነበረ ነው ጊዜዋ ስላልነበር ለማፍራት ፍሬ ለመስጠት የሚያስችልበት ጊዜና ወቅት ውስጥ አልነበረችም ስለዚህ ከማይሰጥ ነገር መልሶ ፈልጎ ባለመስጠቷ ባለመቻል ምክንያት ባለመስጠቷ በመከልከሏ ለምን መልሶ ይረግማታል እነዚህ ጥያቄዎች መመለስ በጣም ያስፈልጋል ያላፈራችበት ምክንያት የበለስ ወራት ስላልነበረ ነው የበለስን ወራት ደግሞ ወር ለነገሮች ሁሉ የሰጠ ስርዓትን የደነገገ እርሱ ራሱ እግዚአብሔር ነው እና ለጊዜው ፍሬ ፈልጎባት ልትሰጥ ከማትችል በለስ ፍሬ ጠብቆባት መልሶ መርገም እርስ በርሳቸው ፌር አይመስልም አይደል አንፌር ነው የምንለው ነገር የለም ፌር አይደለም ነው የምንለው እና ይሄን ለመረዳት ጥቂት ሐሳቦችን ስለ በለስና ስለ እግዚአብሔር አሰራር ልናውቅ የሚገቡትን ጥቂት ሐሳቦች ላካፍላችሁ ወዳለሁ በመጀመሪያ በለስ ቃሉን እንደምናነበው ቅጠልም ያላት በለስ በሩቅ አይቶ ነው የሚለው ጌታ ኢየሱስ ክርስቶስ በለስ ስላየ ብቻ ሳይሆን በለስ አረንጓዴ ቅጠል አሳይተዋለች ነውና ቅጠል ያላት አለ ቅጠል የሌለው በለስ አለ ማለት ሳይሆን በለስ ቅጠል ካሳየ አረንጓዴ ቅጠል ካሳየ የፍሬ ተስፋ ስለሆነ ነው ፍሬን እንደምትሰጥ ተስፋ ሰጠች ፕሮሚሲንግ ነገር እንዳላት በርቀት አሳየች ግን አጠገቧ ጠጋ ሲል የተጠበቀው ፍሬ እንዳሰጥ እንቅፋት ሆነች እና በለስ ወራቷ ሆኖ የበሰለ ፍሬ ስታመጣ ስታፈራ ፍሬው ከዛፍ ወደ ምድር ነው የሚወድቀው ይንጠባጠባል የበሰለው የበለስ ፍሬ ከዛፍ ይወድቃል በቀላሉ ማንንም ሰው ሄዶ መጥቀም መውሰድ መሰብሰብ ይችላል መልኩንም ይቀይራል ነገር ግን እቺኛው በለስ ያወራት ከመሆኑ በፊት ግን ፍሬ ሊኖርባት ይጠበቅ ነበር ማለት ነው ያ ላይ የበሰሉት ፍሬዎቿ እስኪወድቁ ወራቷ ደርሶ የመከር ጊዜ ሆኖ ለመሰብሰብ የሚያስችልበት ሁኔታ እስኪመጣ ድረስ ባለው ጊዜ ውስጥ ትንሽም ቢሆን ለሚበላ ነገር ለሌሎች የምትሰጠው ነገር ሊኖራት ይገባ ነበርና ከዚህ የተነሳ ነው ዲሲፕቲቭ ኔቸር ነው ያላት እቺ በለስ አታላይ የሆነ ማንነት ነው ያሳየችው ለመላሜ አሳይታ ፍሬ እንዳላት አስመስላ ጠጋ ሲሏት ግን ፍሬ የሌላት በለስ ስለሆነች ጌታ ኢየሱስ ክርስቶስ የረገመበት ምክንያት ስለ ዲሴፕቲቭ ኔቸሯ ነው ዛሬ ከዚህ የምንማረው ትልቅ ነገር ብዙ ሰዎች በርቀት ሲታዩ ቅጠል ያሳያሉ እስቲ ቅጠል በሉ ቅጠል ያሳያሉ ቅጠል አረንጓዴ ቅጠል ያሳያሉ የፍሬ ተስፋ ያሳያሉ አገልጋይ እንደሆኑ ያሳያሉ መንፈሳዊ እንደሆኑ ያሳያሉ በእንቅስቃሴዎቻቸው አንዳች የሚመስል መንፈሳዊ የሚመስል ነገር የእግዚአብሔር ነገር ያለባቸው ለሌላው የሚጠቅም ነገር ያላቸው ፍሬ እንዳላቸው አስመስለው ብዙ ሰዎች ራሳቸውን ያሳያሉ ጠጋ ሲሏቸው ግን የተጠበቀ ፍሬ የማይሰጡ ሰዎች ናቸው ብዙ ሰዎች ግብዞች ናቸው አታላይ ኔቸር ነው ዲሴፕቲቭ ኔቸር ነው ጌታ ኢየሱስ ክርስቶስ ግብዝነትን ነው ሲረግም የምንመለከተው በቤተ ክርስቲያኑ ሲንቀሳቀሱ ወጣ ገባ ሲሉ
በመድረክ ላይ ሲታዩ በርቀት ሰው ሲያያቸው ቅጠል አላቸው አረንጓዴ ቅጠል ያሳያሉ ተስፋ ሰጪ ነገር እንዳላቸው ይመስላል እና የተራቡ ሰዎች የተለያየ ጥያቄ ያለባቸው ሰዎች የተለያየ ጉድለት ያለባቸው ሰዎች እነዚህ ሰዎች የእግዚአብሔር ሰው ናቸው እግዚአብሔር በእነሱ ውስጥ የሆነ ፍሬ ያስቀምጣል ብሎ ቅጠሉን አይተው ተስበው ይመጣሉ አንፎርቹኔትሊ ግን ጠጋ ስንላቸው የጠበቅነውን ማናገኝባቸው ሰዎች አሉ እግዚአብሔር ፍሬ ያለ ማፍራትን ህይወት ይረግማል እግዚአብሔር ፍሬ የማያሳየን ህይወት ይረግማል በእኔ የሚኖር ፍሬ የማያፈራውን እቆርጠዋለሁ ብሏል በዮሐንስ ወንጌል ምዕራፍ 15 ላይ በእኔ የኖረ ፍሬ የማያፈራ በእርሱ የኖረ ፍሬ ያለ ማፍራት የሚያስቆርጥ ነገር ነው የግድ ነው ማለት ነው በኢየሱስ የኖሩ ፍሬ ማፍራት የግድ ነው ማለት ነው ፍሬ አለ ማፍራት አይቻልም ማለት ነው ግብዝነት በእግዚአብሔር ዘንድ ትልቅ እርግማን ነው እንዲህ አይነቱን ህይወት እግዚአብሔር እንደማይፈቅድ የበለስቷ መረገም ምልክቱ ምክንያቱ ይሄ እንደሆነ አንድ መልኩ ይሄን እናያለን ሁለተኛው በጣም ኢምፖርታንት የሚሆነው እኔ ትኩረት ላደርግበት የፈለኩት ይህ ክፍል የሚያስተምረን ትልቅ መልእክት አለው በአዲስ ኪዳን ላለን ጌታ ኢየሱስ ክርስቶስን የህይወታችን አዳኝና ጌታ አድርገን ለተቀበል በጸጋው ወደ መንግስቱ የተጠራን ሰዎች በዚህ በክርስቶስ የሚባል መንፈሳዊ ክልል ውስጥ ላለን ሰዎች በጣም መሰረታዊ ራዲካል የሆነ የኒው ቴስታመንት የአዲስ ኪዳን ሚስጥርን እንመለከታለን ምንድነው ለማፍራት በመንፈሳዊ ዓለም በዚህ በክርስቶስ መንግስት ውስጥ በእግዚአብሔር መንግስት ውስጥ ሁለት አማራጮች ተቀምጠዋል አንደኛው የተፈጥሮ ጊዜያትና ወራት ናቸው ናቹራል የሆነ ኮንዲሽን ሲሟላ ማፍራት ይቻላል መጽሐፍ ቅዱሳችን እንደዚህ አይነቱን ነገር በጊዜው ይለዋል በጊዜው ማለት ኮንዲሲቭ የሆነ ተፈጥሮ ጊዜው በሚፈቅድበት ወቅት ማለት ነው በጊዜው ይላል እግዚአብሔር ሐሳብ ግን በጊዜው ናቹራሊ ፖሲብል የሆኑ ውጫዊ ሁኔታዎች በሚፈቅዱበት መንገድ ብቻ ሳይሆን ፍሬን ዲማንድ የሚያደርገው ያለ ጊዜውም እግዚአብሔር ፍሬን ይጠብቃል ምክንያቱም መጽሐፍ ቅዱሳችን በጊዜው ማለት ጊዜውም የሚል መልእክት አለው በጊዜው ማለት ናቹራል ሲዝኑ ሲፈቅድል ወራቱ ሲፈቅድል ሁኔታው ሲፈቅድል ኢኮኖሚው ሲፈቅድል የመንግስት የፖለቲካው ስርዓት ሲፈቅድል ነገሮች ሲመቻቹል ውጫዊ ነገሮች ሁሉ እንቅፋት በማይሆኑበት በጊዜው ይላል ግን በጊዜው ብቻ አይደለም እግዚአብሔር ዲማንድ የሚያደርገው ነገር ለማግኘት ጊዜ እግዚአብሔርን አያስረውም ጊዜ እግዚአብሔርን አይወድም ጊዜ ለእግዚአብሔር ፍላጎት መልስ ለመስጠት እንቅፋት ሊሆን አይችልም ሃሌሉያ ደግሞአሉ የትኛውም ምክንያት የትኛውም ሁኔታ የነገሮች አለመመቻቸት ውጫዊ ማለት ነው አለ ጊዜው ማለት ውጫዊው ነገር ባይመቻችም እንኳን ፕሮሚሲንግ የሆነ ነገር ባይኖር እንኳን ተስፋ ሰጪ ነገር ባያሳይም እንኳን እግዚአብሔር ሌላ ሶሉሽን ደሞ አለው መንፈሳዊ ስፒሪቹዋል ኮንዲሽን አለ በመንፈሳዊ ህይወት ውስጥ ግን በየትኛውም ጊዜና ወራት ውስጥ ማፍራት ይቻላል ማለት ነው በመንፈሳዊ ዓለም ፍሬ ማፍራት ይቻላል በየትኛውም ኮንዲሽን ውስጥ በለስ የቤተክርስቲያን ወይም የእስራኤል ምሳሌ ነች ቤተክርስቲያን በሚታየውም ተፈጥሯዊ በሆነው መልኩ አመቺ በሆነ ሁኔታና ጊዜ ውስጥ ወንጌልን ለመስበክ ሐሳቡን ለማገልገል ፈቃዱን ለማድረግ እግዚአብሔር እድል ሰጥቷታል አንዳንድ ጊዜ እግዚአብሔር ውጫዊ ሁኔታዎችን ያመቻችልናል ፖለቲካሊ በነገራችን ላይ በእንቅስቃሴያችን ላይ እንቅፋት የማይሆን አመራር ውስጥ እንገኝ ይሆናል የተመቸ ኑሮ የተመቸ ቦታ ነገሮች ሁሉ ለዚህ ለእግዚአብሔር ሐሳብ የተመቹ የሚሆኑበት አጋጣሚ ይኖራል ይሄ ማለት በጊዜው ነው እግዚአብሔር ቤተክርስቲያንን በዚህ ምድር ላይ ሲያስቀምጥ ነገሮች ውጫዊ ነገሮች በሚፈቅዱበት ጊዜ ብቻ ፍሬ እንድናፈራ ሳይሆን እግዚአብሔር ያስቀመጠን ነገሮች እንኳን በተከለከሉበት ውጫዊ ነገሮች እኛም በከለከሉበት ሁኔታ ውስጥ ግን ፍሬ ማፍራት የሚችልበት መለኮታዊ ጥበብ አለው ሃሌሉያ ቤተክርስቲያን በምንም አይነት ጊዜ ውስጥ አትከለከልም ማለት ነው አለዛ እግዚአብሔር በኮንዲሽን ሊወሰን ነው በሁኔታ ሊወሰን ነው በጊዜ ሊወሰን ነው በቦታ ሊወሰን ነው ማለት ነው but God is unlimited እግዚአብሔር የማይወሰን አምላክ ስለሆነ እኛም ልጆቹ ውስን ይሆን ልጆቹ በሁኔታ በጊዜና በቦታ ለምንወሰን ሰዎች
በየትኛውም ጊዜና ሁኔታ ውስጥ ፍሬን ማፍራት የሚያስችል ዊዝደም እግዚአብሔር አለው። ክብር ለእግዚአብሔር። በየትኛውም ሁኔታ ያለ ጊዜውም ብሎ በማንችልበት ጊዜ ውስጥ እግዚአብሔር ከኛ ፍሬ መጠበቁ ምንም ሶሉሽን ከሌለ መላ ከሌለው ትክክል አይደለም ማለት ነው። ክብር ለእግዚአብሔር ይሁን። ለማፍራት ወቅትን ሌሎች ሰዎች በዚህ ምድር ላይ ያሉ ሰዎች ለማፍራት ወደ አንድ ውጤት ለመድረስ ለፍሬ አመቺ የሆነ የተፈጥሮን ስራ ሲከተሉ የእግዚአብሔር ቤተክርስቲያን ወይም የእግዚአብሔር እስራኤሎች የሆንን ቅዱሳን የፈጣሪን ስርዓት እንከተላለን። ሁለት ነገር ነው የተናገርኩት። ሌሎች ያላመኑ ሰዎች ከዚህ አካል ውጪ የሆኑ ሰዎች ለማፍራት ውጤታማ ለመሆን በሆነ ነገር የሚጠበቅባቸውን ፍሬ ለመስጠት በዚህ ምድር ላይ ሰክሰስፉል ለመሆን ማለት ነው የተፈጥሮን ስርዓት ይከተላሉ። የተፈጥሮ ስርዓት ከተዛባ የሚፈልጉት ነገር ሊያስገኙ አይችሉም ማለት ነው። እኛ አማኞች ግን በክርስቶስ ኢየሱስ የዳን ሰዎች የእግዚአብሔር እስራኤሎች ግን የፈጣሪ ስርዓት ነው የሚመራን። አሜን ነው። ክብር ለእግዚአብሔር ይሁን። ስለዚህ ሁለት አይነት ስርዓት አሉ። ናቹራል የሆነ ተፈጥሯዊ ለማንንም የሆነው ስርዓት አለ ማለት ነው። እግዚአብሔር ፀሐዩን ለሁላችንም እኩል ያዘንባል፣ እኩል ያወጣል። ዝናቡን እኩል ያዘንባል። ስለዚህ ፀሐይና ዝናብ ለማናችንም የሆነ ተፈጥሯዊ ናቹራል የሆነ ነገር ነው ማለት ነው። አቅርቦት ነው ማለት ነው። እነዚህ አቅርቦቶች የተመቻቹ ሲሆኑ ፍሬ ይኖራል። እነዚህ አቅርቦቶች ከተከለከሉ ግን ሌላው ዓለም አያፍራ እንጂ ሌላው ሰክሰስፉል አይሆን እንጂ ቤተክርስቲያን ግን ከተፈጥሮ ስርዓት ውጪ የሆነ የፈጣሪ ስርዓት አላት። ሃሌሉያ። በዘዳግም ምዕራፍ 11 ቁጥር 10 ላይ ባለፈው ትላንትና ተናግሬያለሁ ይሄን ሐሳብ። ዘዳግም ስንት አልኩኝ? 10 ቁጥር 10 ምዕራፍ 11 ቁጥር 10 ላይ ትወርሳት ዘንድ የምትገባባት ምድር አለ። እስቲ የምትገባባት ምድር በሉ። አሁን እንግዲህ የሚገቡበት ምድር ካለ የነበሩበት ምድር እንዳለ አመልካች ነው አይደለ? የምትገባባት ሲል አሁን ያልገቡበት የሆነ ቦታ ነው ያሉት ማለት ነው፣ ወይም የነበሩበት ቦታ ነበረ ማለት ነው። ስለዚህ በምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብጽ ምድር አይደለችም። እንዴት አይደለችም? እንደወጣህባት። የወጡበት ምድር እናውቃለን ሁላችን። በግብጽ ነበሩ ለ430 ዓመት በባርነት በግብጽ ውስጥ በጭቆና ውስጥ እነዚህ ወገኖች ነበሩ። ራይት። አሁን ከዚህ ምድር አውጥቶ አሁን በምድረ በዳ ነው ያሉት። እግዚአብሔር ወደ አዲሱ ምድር ወደ አዲሱ የእግዚአብሔር አቅርቦት ወደ አዲሱ አሰራር ህዝቡን ለመውሰድ በምድረ በዳ ውስጥ በ40 ዓመታት ቆይታው ሰዎችን እየቀረጸ ነበር ማለት ነው፣ እያዘጋጀ ነበር ማለት ነው። ስለዚህ ማስጠንቀቂያ ይሰጣቸው ነበር። አሁን የምትገቡባት ምድር እንደወጣችሁባት ምድር አይደለችም፣ ልዩነት አለ። በወጣችሁበት ምድርና በምትገቡበት ምድር አሁን እግዚአብሔር ተስፋ ወደ ሰጣችሁ ምድር ልትገቡ ነው፣ ወደ ተስፋይቱ ምድር ልትገቡ ነው። ሌላ ምድር ስለሆነች ሌላ ስርዓት ነው እዛ የሚያስፈልጋት። እዚህ በወጣችሁበት ምድር ስትመሩበት በነበረው አይዲዮሎጂ አትመሩም፣ ስትመሩበት በነበረው ጥበብ አትመሩም፣ ስትመሩበት በነበረው መንገድ አትመሩም። ሌላ መንገድ ነው አሁን ያለው። እቺ ምድር የምትመራው በሌላ አሰራር ነው እያላቸው አንደርስታንዲንግ እንዲኖራቸው በዛ ምድር ውስጥ እንዴት መመላለስ እንዳለባቸው በዛ ምድር ውስጥ እንዴት መውጣት መግባት እንዳለባቸው እግዚአብሔር መንገድን ያሳያቸው ነበር። ክብር ሁሉ ለእግዚአብሔር ይሁን። እና የምድር ልዩነት ያሳያል፣ እንዴት ይመላለሱ እንደነበረም ጭምር፣ ቀጥሎ እንዴት መመላለስ እንዳለባቸው በዚህኛው ምድር እንዴት ፋንክሽን ማድረግ እንዳለባቸው ጭምር ያሳያቸዋል። በደንብ ተከታተሉ። ትወርሳት ዘንድ የምትገባባ ምድር በአትክልት ስፍራ እንደሚዘሩ ዘርን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብጽ ምድር አይደለችም ሲል በወጣበት ምድር ስትመላለስ ያኔ ስትኖር እነዚህን ሁሉ ዓመታት ስታሳልፍ ትመላለስ የነበረው ዘር እየዘራ በመቆፈር በመዝራት ተፈጥሮ በለገሰችው ነገር በእግር ወንዝ ወርደ ውሃ ከወንዝ
መስኖ አምጥተ በኢፈርት በላብ በጥረት እነዚህ ናቹራል ዌይስ ተፈጥሯዊ መንገዶችን እስቲ ተፈጥሯዊ በሉ ተፈጥሯዊ አቅርቦቶች ላይ ዲፔንድ ያደረገ አኗኗር ነው የነበረህ ተፈጥሯዊ በሆነ ነገር ላይ ነው ዲፔንድ ታደርግ የነበረው አሁን ግን የምትገባባት ምድር እንደሱ አይደለችም ይላል ምንድነው ልዩነቱ ነገር ግን ተወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረርታና ሸለቆ ያለባት ሀገር ናት ያቺኛዋ ፕሌን ነበረች ሜዳ ነበረች እቺኛዋ ግን ምን አይነት ነች ኮረርታ ይበዛባታል ተራራ ይበዛበታል ወጣ ገባ አፕ ኤንድ ዳውንስ ያለባት ምድር ነች አሉ ይሄ ተስፋ የተገባላችሁ ምድር ብዙ ከፍ ያሉ ዝቅ ያሉ እንደዚህ አይነት ቋሚ ያልሆነ በጣም አስቸጋሪ የሆነ ምድር እንደሆነ ያመለክታችኋል እና ኮረርታና ሸለቆ ያለባት ሀገር ናት ስለዚህ በእግር ወንዝ ወርዶ ውሃ ቀርቶ በዚህ ከተማ ኑሮ መምራት ያስቸግራል በእግር አይዘለቅም በእግር የሚቻል አይደለም በሰው ጥረት በሰው ድካም በናቹራል ኤፈርት ነገሮችን በዚህ ምድር ላይ ማሟላት አይቻልም በዚህ ምድር ውስጥ ለመኖር የሚያስፈልገው ብቸኛ መፍትሄ ይነግራችኋል በሰማይ ዝናብ ውሃ ተረካለች በቃ በሰማይ ከሰማይ እስቲ በሰማይ ከሰማይ በሉ ካለው ነገር ከሚመጣው ነገር ላይ ብቻ ዲፔንድ ተደርጎ ነው የሚኖረው ሰው በመደር ነው ያለው የሰማዩን ነገር ማዘዝ አይችልም ያኔ ግን በመደር ላይ ባለው አቅርቦት ላይ ተደግፎ መጠቀም አለመጠቀም መብቱ ነው እዚህኛው ግን የግድ ነሰሰሊ ከሰማይ በሆነ ነገር ላይ ከላይ በሆነ ነገር ላይ ይደገፋል ህይወቱ ማለት ነው አያችሁ ልዩነት አለው ስለዚህ በናቹራል ዌይስ በጊዜውም ነገሮች በተመቻቹበት የሚያስፈልገው ተፈጥሯዊ አቅርቦቶች ሁሉ ባሉበት ሁኔታ ውስጥ የሚኖር ላይፍ ስታይል በአዲሱ ምድር በአዲሱ የእግዚአብሔር መንግስት አሰራር ውስጥ አይቀጥልም ማለት ነው አመራሩ አኗኗሩ ላይፍ ስታይሉ ማይንድ ሴቱ አይዲዮሎጂ ሁሉ የተለያየ ነው ማለት ነው ምክንያቱም ለዚህ ሌላ ነው ከሰማይ በሆነ ነገር ላይ ብቻ በሚደገፍ ምድር ላይ በሰማይ ላይ ተስፋ ተደርጎ የሚኖርበት ምድር ነው ማለት ነው ሃሌሉያ እና ከሰማይ ነገር ግን ተወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለበት ሀገር ናት በሰማይ ዝናብ ውሃ ነው የምትረካው ዲማንድ የምታደርገው ነገር ፍላጎቷ ሊረካ የሚችለው ከሰማይ በሚወርድ ውሃ ብቻ ነው አምላክ እግዚአብሔር የሚጎበኛት ሀገር ናት እቺኛዋ ምድር ለየት ትላለች እግዚአብሔር ሙሉ ኃላፊነት የሚወስድባት እግዚአብሔር ቪዚት የሚያደርግባት እግዚአብሔር የሚመላለስባት እግዚአብሔር የሚያያት የእግዚአብሔር ትኩረት የእግዚአብሔር ፎከስ ያለባት ነች አለ ሃሌሉያ አምላክ እግዚአብሔር የሚጎበኛት ሀገር ናት የሷ ቪዚት የሚያደርጋት የእግዚአብሔር ጉብኝት ብቻ ነው ለዚህች ምድር ኑሮ ሶሉሽን ሊሰጥ የሚችለው እግዚአብሔር ጉብኝት ብቻ ነው ከአመቱ መጀመሪያ እስከ አመቱ መጨረሻ ድረስ የአምላክ የእግዚአብሔር አይን ሃሌሉያ የአምላክ የእግዚአብሔር አይን ሁሉ ጊዜ አልፎ አይልም ሁሉ ጊዜ ምን ይሆናል በርሷ ላይ ነው ይላል አሁን የገባ ነው ምድር ለኛ ምሳሌ ነው ያቃል የእስራኤሎች ምሳሌ ሆኖ ለኛም ምሳሌ ሆኖ ነው የሚቀርበው ለእስራኤሎች ሪል ላይፋቸው ነው በግብጽ ነበሩ ፊዚካሊ ሆነ ግብጽ የሚባል ምድር ላይ ነበር ሲመላለሱ የነበሩ እንዴት ይኖሩ እንደነበረ በግልጽ ያሳያል አሁን ደግሞ ሊገቡበት ያለው ምድር ደግሞ ሌላ ምድር ነው ናቹራል ዝናብ ከላይ ሆኖ ከላይ በእግዚአብሔር በሚመጣ ነገር ላይ እንደሚደገፉ ያሳያል ይሄ ነገር የቤተ ክርስቲያን የእግዚአብሔር እስራኤሎች ምሳሌ ነው ክብር ለእግዚአብሔር ይሁን በእግዚአብሔር እስራኤል በክርስቶስ ኢየሱስ ለዳን ሰዎች በክርስቶስ ኢየሱስ ወደዚህ ተስፋ ምድር በክርስቶስ ወደሚባለው መንፈሳዊ ሬልም ክልል ውስጥ ለገባን ሰዎች የኑሮ ስታይሉ የፍሬ መንገዱ ይለያል ያልኳችሁ አሜን ነው በሌላ ቋንቋ እግዚአብሔር ከእናንተ ምንም ሳይጠብቅ ማንኛውንም ፍሬ በራሱ ካደረገው ነገር ነው ተነስቶ ከእናንተ የሚፈልገው ማለት ነው ሄሎ
በግብጽ ፍላጎትን የምታሟላ በናቹራል ወይስ ነው? እግዚአብሔር በለገሰ ተፈጥሯዊ በሆነ አቅርቦቶች ላይ ዲፔንድ ታደርጋለህ የግድ። ይሄኛው ግን ተፈጥሮ በሚያቀርበው ነገር ላይ ሳይሆን ፈጣሪ በሚያቀርበው ነገር ላይ ነው የምትደገፈው። ተፈጥሮ እግዚአብሔር ፈጣሪ በለገሰው በጎነትና ቸርነት መኖር አንድ ነገር ነው። በፈጣሪ መመራት በፈጣሪ ኮንትሮል ውስጥ ሆኖ መመላለስ የተለያየ ነገር ነው። እዛ የተፈጥሮ ስርዓት ሲገዛ እዚህ የፈጣሪ ስርዓት ይገዛናል። ሃሌሉያ። መሰረታዊ ፍላጎቶቻችን ሆኖ እግዚአብሔር ከኛ ዲማንድ የሚያደርገው ነገር በሙሉ የሚሟላው በዚህ አይነት መንገድ ብቻ ነው። በግብጽ የነበረን የኑሮ ስርዓት አንከተልም። በዓለም የነበረንን የኑሮ ስርዓት አንከተልም። በዓለም እንድናደርገው ስናደርገው በነበረው ቅልጥፍናና ጥበብ ዕውቀት ችሎታ በዛ እንመራም። እዚህኛው ሌላ ክልል ሌላ ነው ሌላ ስርዓት ያለበት ስርዓት ነው። እዚህ የሚመራን የፈጣሪ ስርዓት ብቻ ነው። የፈጣሪ ስርዓት ነው። መጽሐፍ ቅዱሳችን ገላትያ ምዕራፍ 1 ቁጥር 16 ላይ ሲናገር እንደዚህ ይላል። ቅድም ደጋግሜ ስናገር የሰማችሁት ቃል አለ፣ የእግዚአብሔር እስራኤል የሚል ቃል። ገላትያ ምዕራፍ 6 ቁጥር 15 ላይ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ይላል። ምን ይጠቅማል? በክርስቶስ ኢየሱስ ምን አዲስ ፍጥረት። እስቲ አዲስ ፍጥረት በሉ። ኒው ክሬሽን መሆን አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ አለመገረዝ። መገረዝ ኤክስተርናል ነው፣ አለመገረዝም ኤክስተርናል ነው፣ ውጫዊ በሆነ መንገድ ላይ ነው። አሁን ግን እሱ አይደለም እግዚአብሔር በመገረዝ አለመገረዝ የሕጉን ፍላጎት በስጋ በመፈጸም ባለመፈጸም አይደለም ህዝቡን የሚመራው፣ በክርስቶስ አዲስ ፍጥረት በመሆን ነው። አሜን ነው። በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ አለመገረዝ አይጠቅምም እናይልና በዚህ ስርዓት በየትኛው ስርዓት? በመገረዝ ወይም ባለመገረዝ ስርዓት አይደለም። በክርስቶስ ኢየሱስ አዲስ ፍጥረት በመሆን ስርዓት የሚመላለሱ ሁሉ የእግዚአብሔር እስራኤል ለእግዚአብሔር እስራኤል ሰላምና ምህረት ይሁን። በዚህ በአዲስ ፍጥረት ስርዓት የሚመላለሱ እነማን ናቸው? የእግዚአብሔር እስራኤሎች ነው። እናንተ የእግዚአብሔር እስራኤሎች ናቸው። አሜን። እስቲ የእግዚአብሔር እስራኤል ነኝ በሉ። አሁን ከናቹራሉ እስራኤል በስጋ እስራኤል ከሆነ የተለየ ሌላ መንፈሳዊ እስራኤል ሆነናል ማለት ነው። ይሄ መንፈሳዊ እስራኤል በየትኛው ስርዓት ነው የሚመራው? በመገረዝ አለመገረዝ ሳይሆን የሚመራው ይሄኛው በእግዚአብሔር እስራኤል ወይም የእግዚአብሔር እስራኤል የሆነ ህዝብ በክርስቶስ አዲስ ፍጥረት በመሆን የሚመራ ስለሆነ ያ ትሬንድ አይቀጥልም እያለን ነው እግዚአብሔር። ያ ትሬንድ አይቀጥልም እና በዚህ ስርዓት ለሚመሩ ሰላምና ምህረት ይሁን። ከዚህ ስርዓት አፈንግጠው በዛኛው ስርዓት ይሄን ህይወት ሊኖሩ የሚፈልጉ ሰዎች ሰላም የላቸውም እያለን ነው። ድካም ነው የሚሆን። ክብር ሁሉ ለእግዚአብሔር ይሁን። ገብቶን ይሆን? ወደ ቤቱ ከመጣን ሰንበትበት ብለናል። ግን እኛ የምንመራበት በእግዚአብሔር እስራኤል ስርዓት በክርስቶስ ኢየሱስ አዲስ ፍጥረት በመሆን ስርዓቱ እንደሆነ ለብዙዎቻችን ግልጽ ሆኖ ይሆን? በዚህ ስርዓት አንመራም። የምንመራበት ሌላ የራሱ የሆነ ሌላ የፍሬ መንገድ ሌላ የመመላለሻ ስርዓት አለን። የኛ ማፍሪያ መንገድ የኛ የፍሬ መንገድ የኛ የፍሬ ወራት በምድር እንዳለው አይደለም። ምክንያቱም የእግዚአብሔር ቃል እንደዚህ ይላል በሆሴዕ ምዕራፍ 14 ቁጥር 8 ላይ። ምክንያቱም የእግዚአብሔር ቃል እንደዚህ ይላል በሆሴዕ ምዕራፍ 14 ቁጥር 8 ምን ይላል? ፍሬ በእኔ ዘንድ ይገኛል ይላል። ሃሌሉያ። ፍሬ በእኔ ዘንድ ይገኛል። ያንቺ ፍሬ በእርሱ ዘንድ ነው። ያንተ ፍሬ በእርሱ ዘንድ ነው። የኔ ፍሬ በእርሱ ዘንድ ነው። NIV version your fruitfulness comes from me ይላል። ያንተ fruitfulness የሚመጣው ከኔ ነው ይላል። ስለዚህ እግዚአብሔር ከናንተ አንዳች ቢጠብቅ
እናንተ ጋር ያላስቀመጠው ሳይሆን ያስቀመጠው ነው የጠየቀው ማለት ነው ክሊር ወራቱ አይደለም ልንል እንችላለን የተለያዩ ሰበቦችና ምክንያቶች ልናቀርብ እንችላለን እግዚአብሔር አንድ ነገር ከናንተ ዲማንድ ሲያደርግ ከናንተ ጋር ያስቀመጠው ነገር ስላለው ነው የኛ ፍሬያማነት የኛ fruitfulness it comes from God ከእግዚአብሔር ስለሚመጣ እኛ ጋር በእኛ effort በእኛ ጥረት የምናመጣ ፍሬ የለንም ይያለን ፍሬያችን በእግዚአብሔር ዘንድ ይገኛል ስለዚህ ያስቀመጠውን ፍሬ ፍለጋ ነው መጥቶ እንዲያድርግ እንዲሁን የሚለን እግዚአብሔር ያልኳቸው ነው እግዚአብሔር ካልዘራበት የሚያጭድ አምላክ አይደለም ካላስቀመጠበት የሚፈልግ አምላክ አይደለም የገባቸው ሰዎች እግዚአብሔርን በማምለክ ሂደት ውስጥ ያለፉ ሰዎች እግዚአብሔር ከነሱ የሚፈልገው ነገር ካለ ከርሱ ተቀብሎ ነው መስጠት የሚችሉት ይሄን ነው የሚያውቁት ሐና ስትጸልይ ልጅ ትፈልግ ነበርና ምን ብላ ጸለየች ስጠኝና ልስጥህ አለችው ትልቅ ፕሪንሲፕል ነው ስጠኝና ልስጥህ ያልሰጠንን አንሰጥም ይያልኳቸው ነው እግዚአብሔር ያልሰጠንን አልፈለገብንም ይያልኳችሁ ዛሬ እግዚአብሔር ብዙ ዲማንድ ቢያደርገን አገልግሎት ቢጠይቀን የሆነ ነገር ቢጠይቀን እግዚአብሔር እንዲሁኑ ቢለን እንደዛ ሁኑ ቢለን እግዚአብሔር መጀመሪያ እኛ ውስጥ የሰራው ፍሬ አለ ማለት ነው የኛ የማፍሪያ ምንጩ ወቅት አይደለም ሁኔታ አይደለም ውጫዊ አይደለም ራሱ እግዚአብሔር ነው ፍሬያችን ከርሱ ዘንድ ከሆነ ላለማፍራት የበለስ ወራት ምክንያት ማድረግ አንችልም ይያልኳችሁ ጊዜው አይደለም የሚባል ቋንቋ በዚህ በኪንግደም ውስጥ በክራይስት ኪንግደም ውስጥ አይሰራም ይያልኳችሁ ነው ኤክስኪውዝ የለውም because ከሁኔታው ላይ ተመስርታ አይደለም የምትሰራው ከአካባቢ ላይ ተመስርታ አይደለም በራሱ ከእግዚአብሔር ላይ ተመስርቶ የሚሰራ ስራ ስለሆነ ታዲያ ለምንድን ነው የሚጠብቅብን ነገር እግዚአብሔር ዲማንድ የሚያደርገውን ፍሬ መስጠት ያልቻልነው ሲባል ከሱ ጋር ጤናማ ግንኙነት ስለሌለን ብቻ ነው ታሶል እብድ አይደለም እግዚአብሔር ከሌለው ሰው መጥቶ ዲማንድ የሚያደርገው ያቺ በለስ እግዚአብሔር በውስጧ ፍሬን የማፍራት ነገር ስላስቀመጠ ነው የመጣው ደሞ ጊዜውን ያቃል በጊዜው ነበር የመጣው እሷ ግን ደበቀች መልክ የሚታይ ነገር የላትም ቅጠል ብቻ ነው ያሳየችው እግዚአብሔር ለማፍራት የሚያስችል ብቃት በውስጣችን አስቀምጧል እግዚአብሔር ለማፍራት የሚያስችል ብቃትኛ ውስጥ የፍሬ ምክንያት ወይም ፍሬን በእኛ ውስጥ ያስቀምጥ ፍሬ ከኛ ከፈለገ ጻድቅ አይደለም ነው ይያልና ያለው ይሄ ደግሞ እግዚአብሔር መስደብ ነው ማልችለውን ነገር እግዚአብሔር ብዙ ጊዜ እግዚአብሔር ዲማንድ ሲያደርግ ነገሮችን ተመለከቱ ሰው ፈጥኖ ወዴት ነው የሚመለከተው ወደ ራሱ ነው የሚመለከተው ህዝቡ ብዙ ነው ስፍራው ምድረ በዳ ነው ጊዜው መሽቷል በእኛ እጅ ያለው 2 ዓሳና 5 እንጀራ ነው አሉት እናንተ የሚበሉትን ስጧቸው አይቱ እግዚአብሔር ዲማንድ የሚያደርገውን ሐሳብ ተመልከቱ የተጻፈው ሁሉ ለትምህርታችን ነው ወንድሞችና እህቶች የ2 ዓሳ ላይ ያዘ ሰው 5 እንጀራ ላለ ሰው 5000 እና ከዛ በላይ የሆነ ቁጥር ያላቸው ሰዎች መግሩ ማለት ጠብ መፈለግ አይመስልም ለመጣላት የፈለገ አይመስልም እናንተ የሚበሉትን ስጧቸው እነሱ አለን የሚሉት በእጃቸው የሚቆጠረው 2 ዓሳና 5 እንጀራ ነው እግዚአብሔር ግን በእነሱ ያስቀመጠው ነገር አለ ያ ያስቀመጠው ነገር ምላሽ ሲሰጡ እሺ ብለው እንቅስቃሴ ቢጀምሩ ነገሩ መብዛት ይጀምር ነበር እግዚአብሔር እንዲያደርጉ ሲላችሁ ታገልግሉ ሲላችሁ ውጡ ሲላችሁ በዚህ ግቡ በዚህ ውጡ ሲላችሁ ሰበብ ብታበዙ እኔ ከዚህ ዘር የተወለድኩ ነኝ ብትሉ እኔ እድሜ ሄዷል ብትሉ እኔ ሁኔታዎች አልተማርኩም ብትሉ እግዚአብሔር ናቹራል የሆነ ተፈጥሯዊ የሆነ በሰዋዊ በሆነ መንገድ እግዚአብሔር ስራ ልትሰሩ አይፈልግም እግዚአብሔር የራሱ የሆነ አሰራር እናንተው ስላለ ነው ዲማንድ ያደርጋችሁ ይችላል እግዚአብሔር ማናችን ምን እንችላለን ብለን መነሳት አንችልም እሱ ይችላል በኔ ይችላል ብለን እንነሳለን አሜን እግዚአብሔር በእናንተ ይችላል እግዚአብሔር በኔ ይችላል ስለዚህ ጉልበታችን ኃይላችን ምንጫችን ችሎታችን ጥበባችን ክርስቶስ ነው
ክርስቶስ ነው። እግዚአብሔር እኛ ውስጥ ባስቀመጠው ዘር ፍሬ መርካት ፈለገ ማለት ነው። እግዚአብሔር አንድ ነገር አርጉልኝ ሲል እንዲሁኝ እንዲህ አድርግ ሲለን እግዚአብሔር ያስቀመጥኩት ነገር አለ ፍሬው መልሰ ሰጠኝ ይያለ ነው። እንደዚህ ነው ልንረዳ የሚገባው የእግዚአብሔር ነገር ወንድሞችና እህቶች። ስለዚህ he is worthy የፈለገውን ነገር እግዚአብሔር የመጠየቅ መብቱ የተጠበቀ ነው። አሜን ነው። he is worthy የተገባው መብቱ ነው እግዚአብሔር። ብዙ ጊዜ አስተውላችሁ ከሆነ አላቅም አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ እግዚአብሔር ቃል ኃጢአትን የሚያደርግ ሁሉ አመጽን ያደርጋል አለ። ደግሜ እላለሁ ምን የሚያደርግ ሰው ኃጢአትን የሚያደርግ ሁሉ ምን ያደርጋል? ለምንድነው ኃጢአት መሆኑ ሳይሆን እንደገና ደግሞ አመጽ ተብሎ ተቆጠረ? ኃጢአትን ማድረግ አመጽ ነው ወይ? አዎ መጽሐፍ ቅዱስ ኃጢአትን ማድረግ አመጽ ነው ይላል። ዳግም ለተወለዱ ሰዎች ኃጢአትን ማድረግ አመጽ ነው። እንዴት ነው አመጽ የሚሆነው? ቁጥር 9 ላይ ሄዳችሁ ስትመለከቱ እንደዚህ ይላል ስለዚህ የዲያብሎስን ሥራ እንዳፈርስ የእግዚአብሔር ልጅ ተገለጠ ከእግዚአብሔር የተወለደ ሁሉ እስቲ የተረፈ ሰው አለ ከዚህ ከእግዚአብሔር የተወለደ ሰው ሁሉ ኃጢአትን አያደርግም ለምን ዘሩ በርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። እግዚአብሔር ኃጢአትን ላለማድረግ የማያስችል ዘር በውስጥ አስቀምጦ ኃጢአት ካደረክ አመፀኛ ነህ ወንበዴ ነህ ማለት ነው። አንተ አይደለም ባንተ ውስጥ ባስቀመጠው ዘር ነው ራይቸስነስን የጠበቀብህ። እኛ ውስጥ ባስቀመጠው ነገር ነው መልሶ ያንን ዲማንድ ያደረገው እግዚአብሔር። ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ያንማ ኃጢአት እንዳያደርግ የሚያስችል ዘር በውስጡ ተቀምጧል። ዘር በውስጥሽ ተቀምጧል። አቅም አለ፣ ፖቴንሻል አለ፣ ኢኒሻል ኢንቨስትመንት አለ። እግዚአብሔር ያስቀመጠው አለ በእናንተ ውስጥ። ማንቺን አይደለም በጽድቅ ተመላለሽ ይያልሽ አትሺም፣ ግን ዘሩን አስቀምጦ በጽድቅ ኑሩ ነው ይያለን ያለው። ኃጢአት ያለ ማድረግ አቅሙን አስቀምጦ ነው በጽድቅ ተመላለሱ ያለው። እሱ ያለ ለሱ ምላሽ መስጠት ያንን ማስተናገድ ትተን እምቢ ብንል አመጽ ነው ይላል መጽሐፍ ቅዱስ። አይገርምም? ኦሬዲ ዘሩ በእናንተ ውስጥ አስቀምጧል። ጌታ ኢየሱስ ክርስቶስን የሕይወታችሁ አዳኝ አድርጋችሁ ከተቀበላችሁበት ሰዓት ጀምሮ ዘሩ በእናንተ ውስጥ ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም ያውና ለዘላለም ከሚኖር ከእግዚአብሔር እንጂ። ኦ ሃሌሉያ! ያ ዘር እናንተ ውስጥ አለ። ስለዚህ እግዚአብሔር አሁን ጽድቅ ቢጠብቅብን ቅድስና ቢጠብቅብን አንዳች ፍሬ ከኛ ቢጠብቅ እኛ ውስጥ ኦሬዲ ያስቀመጠው ነገር ስላለ ነው። ስለዚህ አመጽ ነው። በሰል ያለ ነገር እየተማርን እንሂድ። አመጽ ነው። ወንድሞችና እህቶች በእግዚአብሔር ሕዝብ ውስጥ በዳግም በተወለደ ሕዝብ ውስጥ እግዚአብሔር ኃጢአትን ለማድረግ የሚያስችል ዘር አስቀምጧል። ይህ ዘር በውስጡ ያለ ሰው ኃጢአትን ቢያደርግ አመጽ ነው፣ ሽፍትነት ነው፣ እምቢ ባይነት ነው ማለት ነው። ቴንክ ዩ ተባረክ። ሃሌሉያ! ክብር ለእግዚአብሔር ይሁን። አለማፍራት ፍሬ አለመስጠት አመጽ ነው ማለት ነው። የጽድቅ ፍሬ፣ የቅድስና ፍሬ፣ የአገልግሎት ፍሬ ኔሚት ኤኒ ክሌም እግዚአብሔር ከኛ ዲማንድ የሚያደርገው ነገር በሙሉ ሲጠይቀን እብድ አይደለም። እግዚአብሔር ያላስቀመጠውን አይጠይቅም፣ ያልዘራውን አያጭድም። this is blasphemy እግዚአብሔርን መስደብ ነው። ወንድሞችና እህቶች ፍሬ ከጠየቀን ወደኛ ጌታ መጥቶ ፍሬ ከፈለገብን ያ ወራታችን ነው ማለት ነው። አሜን ነው። በቃ ከጠየቀ ምኑ ነው? ወራቱ ነው። አንቺ ወራቱን አታቂም፣ እሱ በጠየቀበት ሰዓት ወራቱ መሆኑን ታውቂያለሽ። በቃ እችላለሁ ማለት ነው። አንድ መኪና ፋብሪካው ሲሰራ
ዲዛይነሩ ማኑፋክቸረሩ መኪናውን ዲዛይን ያደረጋት ሰው እቺ መኪና በሰዓት 200 ኪሎ ሜትር እንድትበር አድርጎ ነው የሰራት በሰዓት 200 ማይልስ ወይም ኪሎ ሜትር ነይሚት በፈለጋችሁ የሚበር አድርጎ ፖቴንሻሏን ሰርቶ ሁሉን ነገር ጨርሶ ላይፍ ሂሮን ሁሉ ወስኗል ምን ያህል ዘመን ብትሰራ እንደምትቆይ ላይፍ ታይም ሁሉ ተወስኖ ነው የተፈጠረችው እቺ መኪና ለዚህ ነው የሆነ ወራት ላይ ሲደርስ የተሆነ አመት አስከነዳናቸው በኋላ ወገቤን የሚሉት ዲዛይን ነው የተደረጉት ሆን ተብሎ ተሰርቶ ነው የሚሰሩት ላይፍ ታይማቸው ሁሉ ተወስኗል ያቺ መኪና በጊዜው ውስጥ ግን 200 ማይልስ መብረር ትችላለች ራይት ግን እቺ መኪና ከፋብሪካ ከመውጣቷ በፊት ገና 1 ሜትር እንኳን ሳትነቃነቅዘው ተሰርታ ባለችበት ቦታ አንቺ መኪና ይልሻል ሰራዊት ጌታ እግዚአብሔር በሰዓት 200 ማይልስ ትበርያለሽ ቢሏት የምታምን ይመስላችኋል መኪናዋ 1 ሜትር ሄዳ ማታቅ መኪና ይሄ ቀልድ ነው እንደሆነ ካረጁ በኋላ እንዴት ልጅ መውለድ ይሆንልኛል አላለችም ሴትዮ አይደል ሳቀች ነው ቢሉ ጉድ ነው የሚያስቅ ነው ይሄ ደሞ በስተድጅና ልጅ ይወለዳል ያለችው እኮ ራሷን አይታ ነው እሱ ግን ያስቀመጠውን ያውቅ ነበር አሜን አሜን እግዚአብሔር በውስጣችን ያስቀመጠው ነበር ስንንቀሳቀስ ነው ምናቆልላችሁ ነው መኪና ወጣ ስትነዳ ስትሄድ ስታገኝ ራሷን ከአንዱ ኪሎ ሜትር ወደ ሌላኛው ኪሎ ሜትር ከአንደኛው ማይል ወደ ሌላ ማይል ኤክስፕሎር ያደረገች በውስጧ የተቀመጠውን የመረዘረች ስትሄድ ለካ እችላለሁ የሚለው ነገር ከጊዜ በኋላ ነው የሚወጣላት ወገኖቼ እግዚአብሔር እኛም በክርስቶስ ኢየሱስ ወደዚህ መንግስት ሲያመጣን በእኛ ውስጥ ያስቀመጠው ዘር አለ አቅም አለ ምንም ነገር እግዚአብሔር ከናንተ ዲማንድ ቢያደርግ ይችላል ማለት ነው በቃ በእኔ ውስጥ ሊሆን ይችላል ይሄን ነገር ማድረግ ይችላል አታሳቡ በአምስት እንጀራ አታሳቡ በሁለት አሳ አታሳቡ ጊዜ አይደለም እድሜ አይደለም ጾታዬ ነው እንዲህ ነው አቅሜ ነው የተማርኩ አይደለም በአንተ ትምህርት አይሰራም እግዚአብሔር ሰው ክራይ ለመክፈል ነው የሚያገለግል ሞርጌጅ ለመክፈል ይጠቅማል የሥራ የሚሰራው ግን እሱ ባንተ ውስጥ ባስቀመጠው ዘር ነው ትግሉ ዛጋ ነው ችግሩ ያለው ዛጋ ነው በፊልጵስዩስ ምዕራፍ 1 ቁጥር 12 ላይ እግዚአብሔር በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል በደም ስሙኝ ፊልጵስዩስ እንታልኩ 2:12 በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አሁን መዳናችን እንድንፈጽም እኛ ላይ እዳ የጣለብን ነው የሚመስለው የእንግሊዝኛው መጽሐፍ ቅዱስ ክሊር ያደርገዋል work out your salvation ይለዋል work out እስቲ work out በሉ ከዛ በኋላ ግን ቀጥሎ እንደዚህ ይላል ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ነውና ምትልቃል የለችም ነውና ሚለው የላይኛው ቀን ለመፈጸም ምክንያቱ ይሄ ነው ይያላችሁ ነው ሳልቬሽናችሁን ወርክ አውት ለማድረግ ይሄ አሁን ቀጥሎ ያለው ጥቅስ ምክንያቱ ይሄ ነው በዚህ ምክንያት ነውና ያለው ወርክ አውት ዩር ሳልቬሽን ለምን መፈለግንም ማድረግንም በእናንተ የሚሰራ ማን ነው እግዚአብሔር ነውና በእናንተ የሚሰራ የሚለውን ቃል God is at work in you ማለት ነው work in ያደረገ ነው እግዚአብሔር ስለዚህ ካንተ የተፈለገው work in-ን work out አድርግ ነው የገባውን አውጣው ነው ሌላ የምትኖረው በስራ የምትገልጠው ካንተ ሌላ የሚሰራ ነገር የለም የዛ እግዚአብሔር ባንተውስ በክርስቶስ ኢየሱስ በመንፈስ ቅዱስ አሰራር የሰራውን ወደ ውጪ work out ታደርገዋለህ ነው ያለው ካልዘራበት እግዚአብሔር አጭልም እናንተ God is at work in you በመንፈስ ቅዱስ አማካይነት እግዚአብሔር መፈለጉንም ማድረጉንም በእናንተ ውስጥ እየሰራ ነው ያለው የሰራውን አውጡልኝ ወደ ውጭ አውጡት ማኒፌስት አድርጉት በስራ ገለጹት በተግባር አሳዩት work out አውጡት ወደ ውጭ በተግባር በስራ በኑሮ በንግግር ባካሄድ በተጨባጭ አሳዩ ነው የተባለ ነው ግን የቱን አዲስ የምናሳየው ዲስፕሌይ የምናደርገው ኖሮሳል the already existing
በውስጣችን እግዚአብሔር ያስቀመጠው ነገር አለ እሱን ወደ ውጭ እናወጣዋለን ስለዚህ በእኛ ቅድስና ቢታይ ወርክ ካውት አድርገነው እንጂ እኛ የፈጠርነው ቅድስና የለንም የሆነ ድል ስኬት ቢኖር በህይወታችን ውጤት ፍሬያማነት ቢኖር it's not about me እኔ ውስጥ ኢየሱስ ሰርቶት ነው እግዚአብሔር በእናንተ ያልሰራውን ከእናንተ አይጠብቅም ግን እግዚአብሔር እንድንሰራው እንድንገልጠው ሲጠይቅ ማለት ነው ፍሬ ይፈልገብን ማለት ያቺ በለስ የክርስቶስን ፍላጎት ለማርካት አልቻለችም በተራበበት ሰዓት ረሃቡን ልታስደስት ልታረካለት አልቻለችም ዛሬ እናንተ ወደ እናንተ ሲመጣ እንደዚህ ተቸግሮ ይሁን እርግጠኛ ነኝ ወራት አይደለም ይያል እንደምንቀመጥ አውቃለሁ በብዙ ሰበቦች የተባረክን ሰዎች ብዙ ምክንያቶች ያጀቡን ሰዎች እድሜን ምክንያት እናደርጋለን ጾታን ምክንያት እናደርጋለን ጊዜን ምክንያት እናደርጋለን ቦታን ምክንያት እናደርጋለን ፋይናንስን ምክንያት God doesn't care about your finance እግዚአብሔር ስለ ገንዘባችሁ ጉዳይ አይደለም ያመጻ ገንዘብ እግዚአብሔርን ይሄን ያል ለስራው ምንቅፋትም ጋጅም አይደለም ጠብታ ኮንትሪቢዩሽን የለውም እግዚአብሔር ፉሊ እግዚአብሔር በሆነ ነገር ነው እግዚአብሔር ነገር የሚሰራው ሰርተው ለማግኘት ማቀብ የሰጠን ጉልበት የሰጠን ኩርሱ ነው እግዚአብሔር በሰፈጥረት ላይ የፈለገውን ነገር ይሁን ሲሆን አይተናል ምድር ቡቃያ ታብቅል ሲል ታበቅላለች እግዚአብሔር የጠየቀውን ነገር ከዚህ ክሬሽን ፈልጎ አጥቷቀም ይሁን ሲል ይመልሳሉ ሰማይ ይመልሳል ምድር ይመልሳል ይለይ ሲል ይለያል ይሁን ሲል ይሆናል ይለይ ይከፈል ይቀመጥ ብሎ እግዚአብሔር ኮማንድ ሲያደርግ ከአፉ ቃል ሲወጣ the whole creation ለእግዚአብሔር ምላሽ ይሰጥ ነበር ነና እናንተ ግን ምላሽ መስጠት አስቸገረ ተርቦ ሲመጣ ምንም አላገኘ አለ ኢየሱስ ጽድቅ ተርቦ ቅድስና ተርቦ ሰላም ተርቦ ወንጌል ተርቦ እውነት ለሌሎች የምናካፍለው ነገር ከኛ ተርቦ ሲመጣ እግዚአብሔር ቅጠል ያሳየ ነው አስቸገረ አረንጓዴ ቅጠል እናሳየዋለን አቤት ስናሸበሽብ በስመ አብ ቅዱስ ገብርኤል ቅዱስ ሚካኤልን መስለን አቤት ስንዘምር አቤት ስናወራ አቤት ስንገናኝ አረንጓዴ ቅጠላችን ግርም ነው የሚለው ቅጠላችን ሌላ ነው ቅጠል ብቻ ነው ያገኘባት አይልም በፊትም ያታለለችው በቅጠል ነው አሁን የተገኘባት ቅጠል ነው ጻፍ ቅዱሳችን ሕግ በሙሴ ተሰጥቶ ነበር አለ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል ሕግ በሙሴ ተሰጥቶ ነበር ምን ይሚል አታድርግ አትስረቅ አትግደል አታመንዝር እንዲያድርግ እንዳታደርግ የሚሉ ሕግ ተሰጥቶ ነበር አሁን ግን ይላል በክርስቶስ ኢየሱስ የተሰጠን ይላል ምንና ምን ነው ጸጋና እውነት እስቲ ጸጋና እውነት በሉ ጸጋ ምንድነው እውነት ምንድነው ሕግ ምንድነው ሕግ ፍላጎት የማፍላጎት የእግዚአብሔር ፍላጎት አትስረቅ ሲል እግዚአብሔር እንዳንሰርቅ መፈለጉን ነው የሚያሳየው ሕግ ፍላጎቱን ነው የሚያሳየው ኦኬ ጸጋስ የእግዚአብሔር ፍላጎት የሚያረካ የእግዚአብሔር ኤቢሊቲ የእግዚአብሔር ችሎታ ማለት ነው ጸጋ ማለት እሱን ጨምሮ ከምን ጋር ሰጠን ከእውነት ጋር ከሕጉ ጋር ጨምሮ ነው የሰጠው ፍላጎቱንም ማድረጉንም ጨመረብን ማለት ነው
አቤት አቤት መፈለጉንም ማድረጉንም እኛ ውስጥ አስቀመጠ እግዚአብሔር አንድ ነገር አንተ ጋር መጥቶ አንቺ ጋር መጥቶ የሆነ ነገር ቢፈልግ እሱን እውነት እሱን የፈለገውን ያንን እውነቱን ያን ህጉን ያን ቃሉን ለማድረግ የሚያስችል ጸጋ አብሮ ተሰጥቷል የእግዚአብሔር ኤቢሊቲ በእኛ ውስጥ ማለት ነው ጸጋ regardless of our infirmity weakness ድካማችንን ምክንያት ሳያደርግ ጾታችንን ሁኔታችንን ምክንያት ሳያደርግ የእግዚአብሔር ችሎታ በሰው ውስጥ ማለት ነው ጸጋ ማለት እስቲ ጸጋ ማለት በሉ አቤት ድምጽ የለም ወይዘሩ ለካ ድምጽም ይጎዳል እስቲ ጸጋ በሉ የእግዚአብሔር ችሎታ በእኔ ውስጥ ማለት ነው በቃ እግዚአብሔር የሆነ ነገር ለማድረግ ጸጋ የለውም ጸጋ የተሰጠው ለኛ ነው ያንን የሱን ችሎታ እኔ ውስጥ ሲገባ ምን ተብሎ ይተረጎማል ጸጋ ስለዚህ እግዚአብሔር የሆነ ፍላጎት ቢነግረን የሆነ ነገር አድርጊ ቢለን አታድርጊ ቢለን ያንን ለማድረግ ላለማድረግ የሚሆነውን ጸጋ በውስጣችን ምን አድርጓል አስቀምጧል ይሄ ነው የአዲስ ኪዳኑ ትምህርት ይሄ ነው የወንጌሉ ትምህርት ስለዚህ እዚህ ጋር ነው ጨዋታ ያለው እዚህ ጋር ነው ቁልፍ ያለው በየትኛውም የእግዚአብሔር ቃል ውስጥ በየትኛው የእግዚአብሔር ንግግር ውስጥ የእግዚአብሔር ፍላጎት ብቻ ሳይሆን የእግዚአብሔር ማድረግም አለበት አገልግለኝ ቢልህ አንተ ወደ ራስህ ነው ቶሎ ብለህ መታየን ይችላል እንዴ ይዛሬ ዓለም ወንድ ልጅ ትወልጃለሽ እንዴ ካረጀ በኋላ ፍቶት ይሆንልኛል ሁሉ ወደ ራሱ ነው ሲመለከት የምናየው መጽሐፍ ቅዱሳችን ላይ ምን መለከተው ሁሉ ፍሬ ፈልገውባቸው ሰዎች ሲመጣ መላሻቸው ወራት አይደለም ጊዜው አይደለም የበለስ ወራት አይደለም የሚል ምላሽ ነው የሚሰጠው ሰው ወንድሞችና እህቶች ዛሬ ማለዳ ልንገራችሁ እግዚአብሔር በእናንተ ውስጥ ያላስቀመጠውን ነገር አልጠየቃችሁም እግዚአብሔር በውስጣችን በክርስቶስ ኢየሱስ አማካይነት በመስቀል ላይ እኛን ጨምሮ እኛን ወክሎ እኛን ይዞ ሲሞት እኛን ይዞ ሲነሳ ይሄ ስራ ተሰርቷል ልክ የተቀበላችሁት ይሄንን አሰራሩን ነው ይሄ እግዚአብሔር የሰራው ስራ ጸጋ ይባላል በመስቀሉ ላይ በሞቱና በትንሳኤው ጨምሮ እግዚአብሔር የሰራው ስራ በሙሉ የጌታችን ኢየሱስ ክርስቶስ ጸጋ ይባላል እሱን ተቀበል በጸጋ ድናችኋል ስትባሉ ዝም ብላ ሁለት ፊደል ብቻ አይደለችም ሁለት ፊደል ብቻ አይደለችም ጸጋ ጠለቅ ያለ ያለፈ ነገር ነው ምን ይያልከን ነው ለምንድን ነው ጌታ ከኛ የሚፈልገውን ፍሬ ማግኘት ያቻለው ብዙ ክፍተት አለ በእግዚአብሔር ብዙ እግዚአብሔር በፈረሰው በኩል የሚቆሙሉትን ሰዎች ይፈልጋል ደነኔ ራሳችንን ኑሮ በዚህ ምድር ላይ ኖረን እንድናልፍ ነው እግዚአብሔር ይፈልጋል ወይስ ምን ኮንትሪቢዩሽን አለኝ ምን ድርሻ አለኝ በመንግስቱ ውስጥ ለምን ተፈለግኩኝ በኢየሱስ ላይ የተቀመጥኩት ለፍሬ ነው ፍሬ ከማናችንም እግዚአብሔር ይፈልጋል በእያንዳንዳችን ውስጥ እግዚአብሔር ፍሬ የማያፈራ ሰው ምን አድርጎ ነው የሚቆረጠው አመፀኛ ስለሆነ ነው የሚቆረጠው እምቢተኝነት ነው አለማፍራት እንጂ የችሎታ እጥረት አይደለም ኖ ኤክስኪውዝ በእግዚአብሔር መንግስት ኤክስኪውዝ የለም ለዚህ ለሰማችሁት ቃል ምላሽ እንድትሰጡ እግዚአብሔር ይርዳችሁ እንጸልይ